ለረጅም ጊዜ ለኤርትራ ነጻነት የተዋጉ አቶ ኢሳያስ አፈወርቂ ከ1983 ዓ.ም ጀምሮ ኤርትራን በበላይነት እየመሩ ነው። ሰሞኑን አንድ ድህረ ገጽ ላይ የወጣ መረጃ እንደሚያመለክተው ፕሬዝዳንት ኢሳያስ አፈወርቂ በአንድ ዓመት ውስጥ ስልጣናቸውን ለመልቀቅ ወስነዋል። የኤርትራው ፕሬዝዳንት ቃል አቀባይ አቶ የማነ ገብረ መስቀል ግን ይህን መረጃ ያልተረጋገጠ ጭፍን አሉባልታ ነው ብለዋል። ለጭፍን አሉባልታ መልስ ለመስጠት ዝግጁ አይደለም። እኛ ያልነው የተናገርነው ነገር የለም። ምንጫችሁ ምን እንደሆነ ባላውቀውም ምንም መሰረት የሌለው ጭፍን አሉባልታ መልስ አልሰጥም። በቻትሃም ሃውስ ተቋም የአፍሪካ ቀንድ ባለሙያው ጃሶን ማስሎይም ስለዚህ መረጃ እርግጠኝነት ይጠራጠራል። ከኤርትራ በአሁኑ ሰዓት ትክክለኛ መረጃ ማግኘት አስቸጋሪ መሆኑን ከግምት ስናስገባ ሁኔታውን ስናየው ከባድ ነው። ስለዚህ ይህን አሉባልታ ተጽፎ አይቻለሁ። ይሁንና በብዙ ስፍራ አላየሁትም እና በመጀመሪያ ደረጃ ጭምጭምታው የተሰማው በጣም ከጥቂት ምንጮች ነው። ከቅርብ ጊዜያት ወዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጤና ሁኔታ እየታወከ መምጣቱ ተሰምቷል። ከወራት በፊት ኢሳያስ አፈወርቂ አልፈዋል እስከመባል ተደርሶ ነበር። ፕሬዝዳንት ኢሳያስም ለዚህ አሉባልታ መሰራጨት ሲአይኤን ከሰው እንደነበር ይታወሳል። የቻተም ሃውሱ ጃሶን ሞስሊ ስለ ፖለቲከኞች ጤና መታወክ የሚናፈስ አሉባልታ በኤርትራ ብቻ ሳይሆን በሙሉ አፍሪካ ያለ ነው ይላል። ሞስሊ በቅርቡ ስለ ፕሬዝዳንት ኢሳያስ አፈወርቂ የተሰራጨ መረጃን ታማኝነቱን ቢጠራጠርም ምናልባት የጠቅላይ ሚኒስትር መለስ ዜናዊ ሞት ፕሬዝዳንት ኢሳያስ ዳግም ስለ ስልጣናቸው እንዲያስቡ ሊያደርጋቸው ይችላል ባይ ነው። የኤርትራን ገዢ ኃይላት ውስጣዊ ባህሪ ስንመለከት በተለይ ደግሞ ከኤርትራ ጎረቤት ኢትዮጵያ አመራሮች የሚማሩት ነገር ያለ ይመስላል። ኤርትራውያን የሽግግር ወቅት አስፈላጊ እንደሆነ በማየታቸውና ምናልባትም ራሳቸው በቅጡ አለመደራጀታቸውን አጢነውት ከሆነና ስርዓት የጠበቀ ሽግግር ለማድረግ በተወሰነ ደረጃ ውይይት ሊጀምሩ ይችሉ ይሆናል። የኢሳያስ ጤንነትና የመሳሰሉ ጉዳዮችን በተመለከተ በቅርብ ጊዜ የተለያዩ መረጃዎች ሲወጡ ያሁኑ የመጀመሪያ ጊዜ አይደለም። የአፍሪካ መሪዎች የአፍሪካን ብቻ ሳይሆን የሌሎች ሀገራት መሪዎችን ጤንነትን በተመለከተ የተለያዩ አሉባልታዎች መሰማታቸው የተለመደ ነው። ኢትዮጵያን ትደግፋለች በማለት አሜሪካን የሚከሱት ፕሬዝዳንት ኢሳያስ አንዳንዶች እንደሚሉት ኤርትራን ለፖለቲካዊና ኢኮኖሚያዊ ቀውስ ዳርገዋታል። ጃሶን ሞስሊ ኢሳያስ እንደተባለው ከስልጣን ለመውረድ ቢወስኑም በኤርትራ ያለ ችግር ቶሎ መፍትሄ አያገኝም ይላሉ። ኢሳያስ ድንገት ወይም በሆነ ምክንያት ስልጣን ቢለቁ ሽግግሩ በጣም የተወሳሰበ ሊሆን ይችላል። ለተወሰነ ጊዜም አለመረጋጋት ሊፈጥር ይችላል። ቶሎ የሚፈታ ጉዳይ መስሎ አይታየኝም። በኢትዮጵያና ኤርትራ መካከል በ1990 ዓ.ም ተቀስቅሶ ለ2 ዓመት የቆየ ጦርነት ከሁለቱም ወገኖች የብዙ ሰዎችን ሕይወት አጥፍቶ በሚሊዮን የሚገመት ንብረትንም አውድመዋል። ከጦርነቱ ማለቂያ ወዲህም ሁለቱ ሀገራት በጎሪጥ አይን እንደሚተያዩና በተለይም የባድሜ ጉዳይ እስካሁን መፍትሄ ሳይበጅለት እንደቆየ ይታወሳል። የቻተም ሃውሱ ጃሶን ሞስሊ በዚህ ጉዳይ በኤርትራና ኢትዮጵያ መካከል ለውጥ መታየት ጀምሯል ይላል። ኢትዮጵያና ኤርትራን በሚመለከት የተወሰነ ያልተጠበቀ አጓጊ ለውጥ አለ የሚል አስተያየት አለኝ። ከድንበሩ በላይ በምጣኔ ሀብቱና በፖለቲካው ጉዳዮች የነበረው ውዝግብ አጭር ለማይባል ጊዜ ቀዝቅዞ ቆይቷል። በዚህ ረገድ በአመቱ መጀመሪያ ላይ የተወሰኑ እንቅስቃሴዎችን ያየው ይመስለኛል። ስለዚህም በመጪዎቹ ዓመታት ሌሎች ለውጦችን ብናይ ብዙም አይገርመኝም። ቢያንስ ወደ አጠቃላይ መፍትሄና ለውጥ ባያደርስም እንኳን በድንበሩ ጉዳይ ላይ ወደ መቀራረቡ የሚያደርስ እንቅስቃሴ ይኖራል ብዬ በንቃት እጠብቃለሁ።